ኳስ ለንግስና መረጠው። ከሊዮኔል ሜሲና ክርስቲያኖ ሮናልዶ የታላቅነት ዘመን በኋላ ያለ ብዙ ተቀናቃኝ ወደ ከፍታው ወደ ዙፋኑ እንዲመጣም ችሎታውን አይቶ እድል ሰጠውም። የምርጥነት የድንቅ ተጫዋችነት ማንጸሪያ ቀጣዩ እሱ ነውም ተባለለት። በዓለም ላይ የሚገኝ እያንዳንዱ ክለብ እሱን ለማስፈረም ሲፈልግ አየን። ከብራዚል ከላቲን አሜሪካ ሳይወጣ እየመጣ እንደሆነ ተነገረለት፣ ተናፈቀ። በስፔን ኃያላኑ በታዳጊነቱ ተጣሉበት። ስለሱ የሰሙ አሰልጣኞች ሁሉ ፍላጎታቸውን አሳዩለት። አንድ ኮከብ በእግር ኳስ እነዚህን ማሟላት አለበት ተብሎ የሚዘረዘሩት ነጥቦች ሁሉ ያሟላል ተብሎ ተነገረለት። ከብራዚል ወደ አውሮፓ፣ ከአውሮፓ ወደ ሳውዲ ሲሸጋገር የችሎታው ዋጋ ይህ ነው ያሉ ትልልቅ ክለቦች ካዝናቸውንም ሰበሩለት። ከላይ ሊዮኔል ሜሲና ክርስቲያኖ ሮናልዶ፣ ከጎኑ ሃዛርድና ኪሊያን ምባፔ ስማቸው እየተጠራ ግን የዓለም እግር ኳስ የሚያስማማው ማንጸሪያ የወደፊቱ ምልክት እሱ ነው የሚል ያለ ተቃርኖ ስምምነት ተጣፈለት። አንዳንዴ ፍትሃዊ ያልሆኑ ትችቶች ሕይወቱን እየተከተሉ ሊሰብሩት ሞክረዋል። ሜዳ ላይ የኳስ ቴክኒኩንና ምርጥ ክህሎቱን ይዞ ማሾፍ ያደረጋቸው ተከላካዮችና የተቃራኒ ቡድን ተጫዋቾች በርህራሄ አልባ የአካል ጥቃቶች ከዓለም ዋንጫ ወሳኝ ጨዋታዎች ጨምሮ ከብዙ ወሳኝ የእግር ኳስ ፍልሚያዎች እንዲርቅ አድርገውታል። በተሰጥኦ ጥበቡ አሳንሶናል ብለው ያቄሙ ተጫዋቾች ያለ ዕድሜው ከትልቅ ውድዶች እንዲርቅ፣ በታሰበው ልክ እንዳይጓዝ፣ በታሰበው ልክም እንዳይገኝ ከሚችለው በላይ ደቁሰውታል። ሌላ ጊዜ በዕድሜ መጨመር ያልተገታ የብዙ ብራዚላውያን ተጫዋቾች የወል ባህሪ በሚመስል ከልክ ያለፈ ያልተመጠነ መዝናናት ራሱን አጥፍቷል። በሚዲያ በአደባባይ አመኘበት ነው እያለ እየተናገረ ከእግር ኳስ ሜዳዎች ባልተናነሰ የምሽት ቦታዎችን እየረገጠ የእግር ኳስ የስኬታማነት ዕድሜውን አሳጥሯል ብለው ይወቅሱታል። ባርሰሎናን ወደ ኃያልነት በቀየረበት የምርጥነት ዘመኑ ወደ ፓሪስ ሰን ዠርመ፣ ከፓሪስ ሰን ዠርመ ደግሞ በ31 ዓመቱ ብቻ አማላይ ገንዘቦችንና የዝውውር ሂሳቦችን ብቻ ተመልክቶ የወሰናቸው መጥፎ ውሳኔዎች በገንዘብ ሀብታም ቢያደርጉትም ከንግስና ጉዞው ግን አውርደውታል።